እኔ ባሌን ራሴን ያገኘሁት ለዚህ ነው ሳቅ በሳቂው ይሄ ታባቱ እንደተመኘው ታገኘውት ምትል እንደዛ ነገር እኔ ልደቴን እያከበርኩኝ ሆቴል ውስጥ አንድ ሴት ጓደኛ አለችኝ በብዛት ማሳልፈው ከወንዶች ጋር ነው ባህሪና ብዙ ወንዶች ነን ልደት እያከበርን ሪዘርቭ ይዘን እሱ ደግሞ 5 ምናምን ይሆናል ከጓደኞቹ ጋር እንደዚህ እየጠጣን ነው ከአምስት ውስጥ እሱ ታየኝ ብቻ እንዴት እንደሆነ አላውቅም ቀን ነበር ወይስ ማታ ነው ማታ ነው ወደ 2 ሰዓት ገደማ ይሆናል አይ ደህና ነው እስከዛ ብዙ ነገር ሊፈጠር አይችልም 2 ሰዓት በብይታ ነው ወይስ አይ ጠጭ አይደለም ጠጣሉ እንደዚህ ያቄም ሁለት ቢና ምናምን አልዋሽም ጠጣለሁ ከዛ በላይ እስቲል አሁንም አላረግም አልችልም መጠጥ አልችልም ማለት ነውና ሳየው ጓደኛዬን ቀሳልኩና ለዚህ ልጅ ስልክ ስጭው አልኳት ጓደኞቼም ነበሩ ወንዶች ከዛ ከመሃል አንድ ወጣና ለየትኛው ነው እኔ ልስጠው ለየትኛው ነው አለኝ ማለት ነው ጺም ለጺም ሊያረጋው ጉዳይ አይ ቆይቶ ጓደኛዬ ትሰጣለች አልኩኝና እሷ ደግሞ ተደነጋገረች ለየትኛው ስለኝ ጊዜ ያው እንደምታየው መላጣ ነው ለመላጣው አልኩ ከዛ ሄዳ ሰጠችው ሰጠው ስልኩን ያዝ ነገር አደረገና ዝም አለኝ ቤትን ቀይር ተብሎ ወደ ቦሌ ሄድን ተሰብስበን ለካሳቸው በጣም እየደወሉ ነው ኑ ሊሉን ማለት እንቀላቀል ሊሉ እኛ ደግሞ ያንን ፕሮግራም ሁሌ አንቀላቀልም ግሩፕ ነን የሁሉንም ልደት ነው የምናከብረው አንቀላቀልም ሰው በፈለገ ቢሆን ሴትም ወንድ ጋር መሄድ አይችልም ወንድም ሴት ጋር መሄድ አይችልም እስከዛሬ እንደዛ ቀጥላችኋል አሁንማ ትዳር ሲመጣ ቆም ልደቱ ከዛ ሲደውል ስልክ አላነሳውኝም ከዛ በነጋታው እኛ አምሽተን ምናምን አንደኛው ጓደኛ ቤት ነው ያደረው ሄድን ወደ ቤት ጠዋት ላይ ሳይ ስልክ ብዙ ተደውሏል ከዛ አየሁትኝ አልደወልኩለትኝ ከዛ በቃ ተረሳ ዳይት የሚባል ሰው እኔ ውስጥ የለም ትግስት የምትባል ሰው የለችም ሳታነሽ መልሰሽም ሳትደውይ አልደወልኩኝም ነፍሷን ይማር እናቴና እኔ ቁጭ ብለን እቤት እንደዚህ ቡና እየጠጣን ልክ የአዲስ ዓመት ዕለት በአመቱ ደወለልኝ በአንድ አመቱ ማለት ነው ከዛ እንደው ኖርማል ስልክ አነሳውና ሳየው ቁጥር ነው አላቀው ሄሎ ስለው ሄሎ ትግስት ነሽ አለኝ አዎ ትግስት ነኝ ማን ልበል አላወቅሽም አላወቅኩትም ልደትሽን ስናከብር የተዋወቅ ነው ልጅ ነው አይለኝም መላጣውኛ ላይ ከዛ ሻልኩኝና ያንን ስልክ ማን ብዬ ያስኩት በአባቱ ስም ነው የመዘገብኩት ስልኩን ሃፒ በርዝዴይ ብዬ ያባቱን አላቀው ከዛ በቃ ሃፒ በርዝዴይ አልሽና ከዛ ያባቱን ስም ነግሮሽ ነበር አይደለም ያባቱ ስም አበራ ይሁን ምናምን አላቅም የእናቴም ባይገርምሽ አበራ ነው ከዛ ሃፒ በርዝዴይ አበራ ነው ያልኩትኝ እግዚአብሔር በሚያቀው ምንም ማቀው ጉዳይ የለም ራሱንም አላቀውም እሺ ከዛ እንደዛ አልኩና ስልኩ ተዘጋ ከዛ በመሃል እሱ ሹፌር ነው የከባድ መኪና የዛ ሰዓት መቀሌ ነገር መቀሌ ሆኖ ነው የደወለልኝ ያው ይመጣል ይሄ ይቀጥላል ህይወት ብዬ አላሰብኩኝም ከዛ ቆይቶ እንደዚህ መደወል ተጀመረ እኔም ደግሞ ስለደወለልኝ በቃ አልኩሽ ደስ አለኝ በጣም እስከላይ ለስታሽ ያስቀናሽ ከዛ እሱ ከሚደውለው እኔም ደውለው በዛ በጣም ነው የምደውልለት በጣም ነው የሚደውልልኝ ስራም ስገባ ስራ ቦታ ከመግባቴ በፊት ስብሰባ አለ ስራ ቦታ ከመግባታችን በፊት እደውልለታለሁ ከዛ በኋላ ስልክ መያዝ አይቻልም ስራ ቦታ መጀመሪያ ግን እሱን አግኝቼ ነው ከዛ ከመቀሌ ወደ ሌላ ሀገር መኪና ተበላሽቶበት ምናምን ነው ከዚህ ለያኛው መኪና አስጠና አንተና ይዘሄድ ነው ምናምን ተባለ ከመቀሌ ይሁን ከሸኑ እሺ ይቅርብ ነበር ከዛ ይጠበቀኝ መሰለሽ ማለዳ ቀጠረኛ 4 ኪሎ ምንድነው የለበስከው ተባባልን ረስተሻል አንቺ ያው የሆነ ምናብ አለኝ እንጂ ረስቻለሁ ስልክ ደወልኩኝ ዘማለዳ ሆኜ በሩ ላይ ወስጦት ጋር ስደውል ስልክ አነሳሱ ነው እንደዚህ ነገር አለኝ በጣም ፈሪ ነው በዚህ አጋጣሚ አሁን ዶ ጎብዟል አይደለም እሱ ይራሴ ጎብዛለሁ ዛሬ ባንቻ ያያስከተ አብሮ ነበር አዎ ቆንጆ እንደምታየው ቆንጆ ነው እኔ በጣም ነው ወደዋል እግዚአብሔር ቃላቱ እሱ ብቻ ነው አይደል እግዚአብሔርም የሚለው ወደዋል በቃ ሌላ አንተ እግዚአብሔርን ደስ አለኝ እውነት በቃ አፈርኩኝ
ታየው አው አፈርኩኝ አንቺ እግዚአብሔርን አፈርኩኝ እንዴ አልኩኝ ታምር ይመስላችኋል እሺ ደስ ይላል እኮ እኔ በጣም ደስ ይብሎኛል ደስ ብሎኛል ይዘማል ከዛ ሻይ ቡና አለን ምናምን መሽቷል እሱም ወደ ቤቱ ሄደ እኔም ወደ ቤት ሄድኩኝ በነጋታውም ተቀጣጠረ የታባቱ ከዛ በነጋታው ኃይለኛ ዝናብ ነበር ጠፍጥፎት መንገድ ላይ የያዛትን ሳንቲም ጃኬት ገዝቶበት ጃኬቱን የለበሰ ተገናኘ ፊልም ገባን ከዛ ድጋሚ ማሁን በነገር ቀጠለ ግፋቢ በሳምንቱ ምናምን አጎና ሲኒማ ገባና ሲኒማ እንደዚህ ያያየን ሳላስበው አይሰማኝም ደነገ አጎና ሲኒማ ገብተን ያየነው ፊልም ታያለሽ ሲል አይሰማኝ ሲሰማኝ እውነት ደነገጥኩኝ በቃ ከዛ እንደዚህ ብዬ እንኳን እንዴት ሊየው አንዴ ማየት ከጀመርኩ ጀምሮ ግን ተቆር ያየሁትኝና በቃ ተስማምቻለሁ አይነት ነገር ነው በቃ አትናገሪ ቃል ሳይወጣ በቃ ገለጥኩኝ እንደዚሁ እስጢፋኖስ ይሽልኩኝ ከዛ እንደዚህ አይነት ነገር እኔ አልወድም ምንድነው አልኩኝ እምነትስ ላይ እንዴት ነህ በቃ ኦርቶዶክስ ከሆነ እኔ ኦርቶዶክስ ነው ኦርቶዶክስነታችንን እኔ ያስቀጥላለሁ አንተ ፍላጎቱ ካለክ ነገር ግን ኦርቶዶክስ ሆነ ሌላ ቦታ ላይ ያልወሰንክ ከሆነ ይቆም በቃ አንለያይ አልኩት አረ በቃ ይሁን አለኝ እሺ አለኝ እሺ